St. Nicholas Church in Prague. Inside St. Nicholas Church, a place where time stands still. አንዳንድ ቦታዎች ቃላትን አይፈልጉም፣ ነገር ግን የእኛም መረጋጋት እንጂ። ዛሬ ወደ ቅዱስ ኒኮላስ ቤተክርስቲያን በምስራቅ አውሮፓ በምትገኘው ቼክ ሪፐብሊክ ፕራግ ከተማ ውስጥ ይዣችሁ እሄዳለሁ። እጅግ በጣም ልዩ የሆነ ስሜትን የሚሰጥ ቦታ ነው። ታሪኩን ከመስማታችሁ በፊት ተረጋግታችሁ እንደምታዳምጡ እርግጠኛ ሆኑ። ይህ ቪዲዮ በእርጋታ የምናየውና ለራሳችን ጊዜ የምንወስድበት ነው። ይህ ቤተክርስቲያን የቅዱስ ኒኮላስ ቤተክርስቲያን ተብሎ ይጠራል። በቤተክርስቲያኑ ስትገቡ ጊዜያት ማለፋቸውን ሁሉ ትጠራጠራላችሁ። ይልቁንም ያለፉትን ብዙ መቶ ዓመታት ዛሬ ላይ ያሉ ያህል እንዲሰማችሁ ያደርጋል። በሩን አልፋችሁ ወደ ውስጥ ስትገቡና ከኋላ በሩ ሲዘጋ የውጭው ሁካታና ግርግር ጸጥ ይላል። ሰፊ ሰላማዊ ቦታን ብቻ ታገኛላችሁ። አንዳንዶቹ እዚህ ቦታ ላይ የሚገኙት በእምነት፣ አንዳንዶቹ ደግሞ ውስጡ ምን እንዳለ ለማወቅ ካላቸው ጉጉት፣ ሌሎች ደግሞ ልባቸው የተጎዳ በብዙ ውጣ ውረድ የደከሙ ነገር ግን ቤተክርስቲያን ሁሉን እኩል ስለምትቀበል የተገኙ ናቸው። ይህ ቤተክርስቲያን ከምትገምቱት በላይ እጅግ ውብና በእድሜ ደግሞ በጣም ብዙ ዓመታትን ያስቆጠረ ምዕት ዓመታትን በግርማ ሞገስ ደግሞ ቆሞ ይታያል። ይህ ልዩ ትርጉም ያለው ቤተክርስቲያን ጊዜ እዚህ ቦታ ላይ አይፈጥንም፣ አይዘገይም። ብቻ ጥልቅ ትርጉምና ምስጢር አለ። ይህንን ቤተክርስቲያን ሙሉ ቪዲዮን ለመከታተል ከፈለጋችሁ የዩቲዩብ ቻናሌ ላይ ለቅቄዋለሁ። ዩቲዩብ ላይ እየገባችሁ እንድታዩኝ እመክራለሁ። የዩቲዩብ ቻናል ሊንኩን ከታች አስቀምጥላችኋለሁ። በጣም አመሰግናለሁ። እጅግ በጣም እንደምትወዱትም እርግጠኛ ነኝ። ሰብስክራይብ እንድታደርጉኝ እጠይቃለሁ ዩቲዩቤን። እዚህ ደግሞ የቲክቶክ አካውንት ፎሎ አድርጉኝ። ዩቲዩብ ላይ እንገናኝ። ባይ